is Amara Safa. I am a full-time lecturer at Addis Ababa University School of Electrical and Computer Engineering. So we have done this project, the community-based type of energy project, which is CSET. It is a collaborative research with universities from Malawi, Mozambique, and the UK. So we have studied the landscape of the community energy through these three countries, Malawi, Mozambique, and Ethiopia. So on this project in Ethiopia, we have visited 3 sites. So the first site is the off-grid Lidetco office building, which is completely off-grid, located at the center of Addis. And another project is we have visited Gowacho 2 mini hydropower plant on the southern part of the country. And also we have visited the biogas power plant, which is community-based and also household-based types of biogas plant. So the overall combination of this one is actually what community energy means. So we have visited as well as we have witnessed this one. So this mini hydropower plant is on the southern part of the country, on the Sidama region. Are already connected about 80 households. So the community team or a board member who actually administer this site. ምሰራው ማይክሮ ሃይድሮ ፓወር ይባላል። ማይክሮ ሃይድሮ ፓወር አነስተኛ የውሃ በውሃ ኃይል የሚሰራ የኤሌክትሪክ ማመንጫ ኃይል ነው የሚባለው። ይሄ እንግዲህ በዋተር ፍሎ ካፓሲቲ ቢሎ 5 ሊትር ሜትር ኩብ ፐር ሰከንድ ፍሰት 40 ኪሎዋት ድረስ ማመንጨት የሚችል ማይክሮ ሃይድሮ ፓወር ሲስተም ነው። አመሰግናለሁ። ጀርመን ኦርጋናይዜሽን GIZ Talortink akteyanna qaquinkino lambunni xanna agara gedna xasa egotanno sonkirano surde fa'nitenke isenniti xanna anno xase dagunke bashoso bilila madionke ta ise horonsiranke ashawo sonke digotta isenniti xanna annonke sonke mosi horo isenni xaqamitanxa rortionke xajaba gya rortionke ማብራት ወደዚህ የመጣበት ጊዜ ጀምሮ ልጆቹ ጥሩ ሁኔታ እየተማረ ነው። ማብራት የነበረበት ቦታ ጥሩ ሁኔታ እየጠና ነው። በዛም ቻርጅ ሞባይል እያደረገ በፊት ሞባይል ቻርጅ ማድረግ ወደ ከተማ ነው የምንሄደው። አሁን በዛ ጊዜ ግን ሁሉም ሰው አላገኘም። ምክንያቱም የተጠቃሚው ማህበረሰብና የተመረተው የኃይል መጠን አይመጣጥንም። አመሰግናለሁ። አሁን ተጠቃሚ የነበረ ወደ 80 ሰዎች ብቻ እየተጠቀመ የነበረ ግን እቅዱ የተያዘው የዘዶት ይሰራሉ ብለው የተያዘውን 118 ቤት ነው። ክንውኑ ግን 80 ሆነ ይቀር አለ። ሰው ፍላጎት አለ። እንደውም ግሩፕ ሆኖ የከተማ የነበሩትም አለ፣ አኪም ቤትም አለ፣ ትምህርት ቤትም አለ። እነዚህ ፍላጎት ያለ ገመድ ስለ ችግር ስለነበረ ፖል አለ። ፖሉ እንደዚህ አይነት የቆመች ፖል አለ፣ ግን ገመድ የለኝም። ከዛ በፊት ሲከፍሉ የነበሩት በጣም ዝቅተኛ ስለነበረ አሁን ወደ ማሻሻል የኮሚቴው ማህበረሰብ አንድ ላይ ተሰብስቦ ያን ሁሉ መጠን ከዚህ ወጥቶ መጀመሪያ ተባይተን ስንት እንደሚሆነ በስምምነት አፈጥረናል። ያ ስምምነት መጠን ተግባቡ በኋላ እቅዳችን ከ20 ብር አንስቶ እስከ 50 ብር ድረስ ነው። አሁን ሰው ስላነሳ ገቢ ስላነሳ ምክንያት 50 ብር አድርገናል አለ። ሶ በእቅዳችን 9 ቤት ከንግድ ቤት አቅደን ነበረ። ከ9 ቤቶች ውስጥ ወፍጮ የሚተከሉት እቅድ አለ፣ ፀጉር ቤት መስራት እቅድ አለን፣ ደግሞ እንጨት መፈለጫም እቅድ አቅደናል። ለዛ የፓወር ጉዳይ እንደሆነ ያላውቅም። እሱ ስለ ወፍጮ አልተተከለም። እስከ ፍላጎት ያሉ ሰዎች አለ ቶሬቴ ማሲነ ቀሲነ ሙጣካየኒ ቢሩ ባሾ ጀባጊያ ጎማ ገጣሲራቱ ምን ሆሮን ሲነ ነው ጀባጊያ ሶራንቲን ሆሮ ጀባጊያ ታቃ ምን ነው We also have visited a biogas plant which is developed on the Sidama region again. So what they did is they took actually the initiative to those farmers who actually have small cattle in their house, so they can actually generate biogas from their waste material. So even what they do is they can actually use for lighting as well as cooking. So they are actually saving a lot of money on the electricity bill.
በሲዳማ ክልል ውስጥ በ12 ወረዳ ውስጥ ነው ኢምፕሊመንት የተደረገው ባዮጋዙ እና በአጠቃላይ 2224 ሃውስሆልዶች ተጠቃሚ ሆነዋል ማለት ነው። ባዮጋዝ ፕላንቱ የሚሰራው በከብት በትና በሰው ተረፈ ምርት ሆኖ አንድ ላይ በቱ ተበጥብጦ ይገባል። ከዛ በኋላ ዳይጀስተር ውስጥ ሲገባ ፈርቲላይዝ ይሆናል። አንድ ላይ እንትን ይላል። ዳይጀስት ከሆነ በኋላ የሚመጣው ጋዝ ሚቴን ይባላል። እሱ ደግሞ ወደ ቤት ይመጣና ለማብሰያነት ለማብራትነትና መጠቀም ከጀመርኩኝ ያው 2010 ላይ ነው የጀመርኩት። 2017 ዓመቴ ነው። ያው ተጠቃሚ ነኝ፣ እየተጠቀምኩ ነው። እስከዛ ብልሽት የለኝም፣ ምን የለኝም፣ እየተጠቀምኩት ነው። በየመንደሩ እየዞሩ እነታደ ያስተምሩ ነበረ። ተቀባይነት አልነበረም ያንና አሁን ተቀባይነቱን ያው ጥቅሙን ካገኘን በኋላ ሁሉም ያው በኮምፖስት ሲጠቀም ቤት በእሳት ሲጠቀም ያንን አይተን አሰራን። ያው የማገዳ ፍጆታ ቀንሶልናል። ጽዳት ከጤንነት ጭስ የለውም፣ ቆሻሻ የለውም፣ ሽታ የለውም። በዛ የተነሳ ተረባርበን እንደውም ጀምረን አሁን የሚወጣውን የዛውን የበቱን ተረፈ ምርት ባዮሰለሪውን ለእርሻ ይጠቀሙበታል ማለት ነው። ኮምፖስት ሽያጭ ያው በአመት አሁን ያው አመቱ ማለቂያ ነው። 5700 ሽጫለሁ። 300 ትእዛዝ አለ። 8000 እንደዛ አገኛለሁ። ያው ደግሞ ለአትክልታችን ጨምረን እንሰት አሁን ያው በ5 በ6 አመት የሚወልደው እንሰት በ3 አመት ወልዷል። ምን ያው ሾንኮራ ያው ወደ 50 ብር 50 ሺህ ፊት 12000 የሚሸጠውን ሾንኮራ ወደ 50 ሺህ ሽጬ አሁን እንትን ጥቅል ጎመን ልተክል ቆፍሬ ማለት ነው። አሁን አንዳንዱ ሁሉም ነው አንድ ላይ ይሄን ባዮጋዝ ሲሰራ የመንግስት አካላት አሉ፣ የእርዳታ ድርጅት አለ እና አርሶ አደሩ በራሱ የሚያወጣው ወጪ አለ። የሶስቱም ድምር ውጤት ነው። አንዳንዴ የሲሚንቶ ውድነት ነው በብዛት ባዮጋዝ ሲሰራ ውድ የሚሆነው ሲሚንቶና አሸዋ ነው የሚገነባውና በሱ ስለሆነ ሲሚንቶና አሸዋ ውድ ሲሆን ኮስቱም ይጨምራል። ለዛ በት ወደ ዳይጀስተሩ የሚገባውበት ስለሚያንስ የዛ ሰዓት ደግሞ በቂ ጋዝ አያመነጭም። አንድ እሱ ነው። ሲቀጥል ደግሞ እዚያው የኔ አይነት ተጠቃሚዎች ያው 28 ቤተሰብ የሚሆኑት አሉ እዚህ ሰፈር ማለት ነው። እንደኔ አይነት ተጠቃሚ ልጆቻችን ያው ፊት ቁርስ ሳይበሉ ነው የሚሄዱት። አሁን እድሜ ለባዮጋዝ ያው በልቶ ጠጥቶ ነው የሚሄዱት። አሁን በኮምፖስት ራሱ ፊት ያው ባለቤቴ የለም በህይወት ልጆች ታስተምራለሁኝ። ሞዴል እንግዲህ ያው ብቸኛ የሴት አምራች ነኝ እና ያው ገበሬ ውስጥ ያው ገበሬ ከወንዶች ጋር እኩል ነው የሚሳተፈው። ልማት ይሳተፋለሁኝ። በዛ ያው ጉብዝና አለኝ፣ ስንፍና የለም። እኔ ጋር እንቅስቃሴ አደርጋለሁ። ወንድ የሚቆፍረውን ወጥቼ ቆፍራለሁኝ፣ ወንድ የሚሰራውን ሁሉንም ሰራለሁኝ። ለመንደሬም ደግሞ አሪያ ሆኜ የሚታዩት ነው። ማየት ማመን ነው። አያችሁ አሁን ጊዜ የለኝም ለአንዳንድ መባያ ነገር በቃ ይጠቅመኛል። በጣም ነው ኑሮዬ የተሻሻለ። ወጪ አግዞኛል። በጣም ነው ያገዘኝ። We have also visited a commercial building. It is located on the center of Addis. What they did, the owner of the building are actually working on the solar business. They installed 34 kilowatt of solar panel on their rooftop. According to their information, they are completely off grid. They are not paying any bill for the electricity company. Even they also have a surplus power. We wanted to connect with the grid, but there was a lot of queue, to connect to have a grid usage, and there was also transformers which we need to buy, which were kind of expensive. So I said to myself, why don't I just build a solar system and see how far we can go with it? Then maybe we'll connect with the grid. We have been dealing with solar since 2000. 24 years now. When we began the solar business, solar revenue was like maybe 6-7%. Now we're almost a 90% solar company.
When we designed this, the design was not really based on the consumption. We just tried to use the available space where the sun can reach, and it just became like 35 kilowatts. So then we introduced, some of the inverters, which is like 10 kVA inverters, three-phase, because we need three-phase for elevators and some other machines or what have you. And then we had good storage batteries, and then we started it just like that. Now the building is completely fully occupied. The system can produce like 160 kilowatt hours per day. There is no grid feed system. I mean, for example, we cannot connect with the grid with this system and maybe even sell like 50 kilowatt hours per day, which is generated and not used. I think the government is working on it, so hopefully we'll have a new legislation which will allow us to sell at least some of our extra productions to the grid system. This enterprise, this project, this specific company have introduced that it is possible to be off-grid even if you are actually in the center of the town. So if you invest of this capacity office, so you can actually electrify a lot of village. So this project actually tells us it is possible to be off-grid, and also it is possible to generate money from the solar power if there is a regulation on the place. So Ethiopia, by nature, we have a lot of renewable energy resources, including hydro, wind, and also solar. But the number of electrified population in our country is quite minimum compared to other countries. 54% of the population, according to the recent data, has electricity in the country. So there was a big move for an ambitious project by the government. Their plan is to electrify 100% for 2030. 65% of the population will be connected by extending of the existing grid, and the rest 35% will be connected by off-grid technologies like mini-grid, solar home system. So the community energy can actually take a big step on this issue. We have a lot of sunshine throughout the country. We have a lot of river. So if we try to manage to generate a small-scale hydropower plant with a small capacity, we can definitely electrify hundreds of households. So if the community are well organized, and also they can actually supported by the government and also development partners, it is definitely sustainable types of project can be implemented using a community energy.